ልቡና ሕግ የሌላቸው አሕዛብ ከባሕርያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና እነርሱም ልቡናቸው ሲመሰክርላቸው ሐሳባቸውም እርስ በእርሱ ሲካሰስ ወይም ሲያመካኝ በልቡናቸው የተጻፈውን የሕግ ሥራ ያሳያሉ። ሮሜ 2:14-15 ሰው በልቦናው ውስጥ ባለው መንፈሳዊ ሕግ አነሳሽነት መልካም ይሠራል፣ ከክፉም ይርቃል። ተላልፎም ክፉ ቢሠራም እንኳን ሕሊናው ይወቅሰዋል። መልካም የሚሠራ ዋጋ እንደሚያገኝ፣ ክፉም የሚሠራ እንደሚቀጣ ይኸውም ሕሊናው ይመሰክርበታል። ይህ አይነት ሕሊና ለደግም ሆነ ለክፉ እንደ ሥራው ዋጋ የሚከፍል አንድ አምላክ መኖሩን ወደ ማወቅ ይመራል። ታሪክ በዚህ ዓለም አምልኮት የሌለው ሕዝብ እንዳልኖረ የሰው ልጅ ታሪክ ያስረዳል። ከጥንት ጀምሮ እስካለንበት ዘመን ድረስ የአምልኮቱ አይነት ይለያይ እንጂ ሁሉም በየወገኑ ባዕድ አምላክ ወይም ብዙዎች አማልክትን ያመልካል። ይህን ሁሉ የሚያሳየው የአንድ እውነተኛ አምላክ መኖር ነው። እግዚአብሔር ባይኖር ሰው ይህንን የአምልኮት ጠባይ ከየት ሊያመጣው ቻለ? የሐዋርያት ሥራ ምዕራፍ 14 ከቁጥር 11-16 ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦንያን ቋንቋ አማልክት ሰዎች መስለው ወደ እኛ ወርደዋል አሉ። ባርናባስንም ድያ አሉት። ጳውሎስም እርሱ በመናገር ዋና ስለነበር ሄርሜን አሉት። በከተማው ፊት ቤተ መቅደስ ያለው የድያ ካህን ኮርማዎችንና የአዋቂዎችን ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። ሐዋርያት ባርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮኹ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደ እናንተ የምንሰማ ሰዎች ነን። ከዚህ ከንቱ ነገር ሰማይና ምድርን ባሕርንም በእነርሱም ያለው ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። በቅዱሳት መጻሕፍት ስለ እግዚአብሔር መኖር በሰፊው ከመነገሩም በላይ ስለ እርሱ የተሰጡ መግለጫዎች አሉ። እነርሱም የሚከተሉት ናቸው። ቅድስና እግዚአብሔር ቅዱስ ነው። ክፉ ወይም ከርኩስ ነገር ጋር ምንም ግንኙነት የለውም። እርሱ ራሱ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ሲል ተናግሯል። ሁል ጊዜ መላእክት ቅዱስ 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 እየተባለ ሲመሰገን ይኖራል። ፍቅር እግዚአብሔር ፍቅር በመሆኑ ፍጥረቱን ይወዳል። መልካም የሆነውን ነገር ሁሉ ለፍጥረቱ ይሰጣል። እግዚአብሔር ፍቅር መሆኑ በወንጌል ዮሐንስ ወንጌልና መልእክት ተደጋግሞ ተነግሯል። በኋላም ሰው መሆኑ ፍቅሩን ያመለክታል። ዮሐንስ 4:8 ዮሐንስ 3:16 ሮሜ 5:5 ጽድቅ እግዚአብሔር በሁሉ እውነተኛ ነው። በእውነተኛነቱም ለሁሉ በትክክል ይፈርዳል። አንደኛ ሳሙኤል 2:2 እንደ እግዚአብሔር ቅዱስ የለምና እንደ አምላካችን ጻድቅ የለምና ከአንተ በቀር ቅዱስ የለም። ሁለተኛ ጢሞቴዎስ 4:8 ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡ ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ዮሐንስ በራእዩ 16 ከቁጥር 7 አዎ ጌታዬ ሁሉን የምትገዛ ፍርድህም እውነተኛና የሚገባ ነው ይላል።